We watched part 1 and 2, and like in the first video, and this video we're gonna see part 3. Because why not kalayochu hitu like and band video needs and this is one is gonna be part 3 and 4. Let's see, let's scope that tea, bro. ባሳለፍነው ሳምንት በላጤው ባንድየታ ወደድኩብ በህይወትሽ ቱና ማከሽ የናሙሉ ዘብ አግባት እንዴት ትዊንካ አይኖቿን ሳላ ይሷን ሳለካ እኔስ ተቸገርኩ እኔስ በላው ፍዳ አማላይ አፍቅሬ ይኸው ገባ ሁዳ አማላይ ናት ያያት ሁሉ የሚወዳት ሰው በታቋም ሁሉን አሟልቶ የሰጣት ከእግር እስከ ራሷ እንከን ማይወጣላት ሸጋ ናት ቆንጅዬ ውቢት አማላይ ናት እሷ አማላይ ናት ውቢት አማላይ ናት ሸጋ አማላይ ናት gather up ቆነጃጅቶቹ ለመሳያ ያላቸውን ስፖርት ብቃት ለማሳየት ተዘጋጅተዋል። ምን እንዳዘጋጀላቸው እንከታተል። ዛሬ በጣም እኔም ወደው ከሁሉም ነገር ባስኬትቦል ነው እና አሁን በውድድር ላይ የእናንተ ችሎት ልናይ ነው። ሁላችሁም ተዘጋጃችሁ? ይኸውላችሁ አንድ የማይገባኝ ነገር እንዴት ነው ስፖርት ስለቻለች ልትጋቡ like match ልታረጉ ላታረጉ ምቹ like why is this even a thing? All right, everyone excited? Yes. Come on, ladies. All right, let's go. I wanted to give these girls a challenge that they've never done before, something that could show me a little bit of light, because this is a tough challenge having to, go through eliminating and whatnot. So I wanted to give these girls a competitive sport that they may have not had any experience in. ሴቶቹ በሁለት ቡድን ተከፋፍለዋል። የመጀመሪያው ጥቁር ቡድን ሲሆን እድል፣ ሎኤል፣ ፌቨን እና ሳራን ያካትታል። None of these girls I was expecting to be LeBron James, Michael Jordan. I wasn't expecting to see that. What I was expecting to see was who was going to be active. ቀዩ ቡድን ላይ ደግሞ አደገኞቹ ዮርዳኖስና ራሄል እንዲሁም የማይበገሩትን ሄርሜላና ቤተልን ያካትታል። መሳያ የሚወደውን የባስኬትቦል ጨዋታ ሜዳውን ተቆጣጥራ የምትስበው ሴት ማን ትሆን? አሁን ልንጫወት ነው። ትንሽ ፕራክቲስ አገኛችሁ። The objective of the game በጣም simple ነው. The game is to get the ball in there. ሁላችሁም ተዘጋጃለን? ሁላችሁም ready? warm up አረጋችሁ? በእኛ ቲም ብዙ ምናውቅ አይመስለኝም። አብዛኞቻችን የዛሬ መጀመሪያ ቀናችን ነውና እነሱ ደግሞ ከዚህ በፊት ተጫውተው የሚያውቁ ሰዎች አሉበትና ከወንድሜ ጋርና ከሰፈር ልጆች ጋር ምናምን ኳስ እየተጫወትኩ ባስኬትቦልም ትምህርት ቤት ላይ እየተጫወትኩ ሃንድቦል ባጭሩ ያልገባውበት የስፖርት አይነት የለም። እኔ አዲስ ነኝ ገና ዛሬ ገና ነው የተጫወትኩትና ምንም የማውቀው ነገር የለም። So try to participate as much as you can, whatever you guys feel. ሁላችሁም I wish you guys the best. የሚያሸንፈው ቲም ወደ ራሃ ስፓ የሚባል ሙሉ ቀን ያሳልፋል እዛ። One last thing I need to tell you guys, the winning team is totally out of elimination for this episode. So, guys, I want you guys to play hard. Don't hurt each other, though. Okay. Is she? And 1, 2. ራሄል ኳሱን ቀድማ ነክታ አሸንፋለች። ቤተል ለተቀናቃኝ ቡድን ኳሱን አስተላለፈች። ሎኤል ይህን ዕድል ተጠቅማ ልታስገባው ነው። ገባ! በጣም ኤክሳይትድ ሆኛለሁ። ብዙ እንግልት ደርሶብኛል በመመታት በመጎተት ጥፍሬ በመሰበር ይኸው። Let's go. Okay? All right, it's out. በጣም ብዙ ምናምን አለብኝ። ተቧጭራለሁኝ፣ ተገፍትራለሁኝ ምናምን ግን ያው ወርድ ያደርግ ነበር። በዚህ ሁሉ ግርግር መሃል መሳያ ቪቪያን እንደሌለች አላወቀም ነበር።
Yeah, And they, Eritrea. Yeah, I was like saying the same shit. Good, I didn't say it aloud. Yes, made it Really? Hi. What happened? Alhamdulillah. Kamu Oh. ለምንድን ነው የወጣች? ይሄ ኮምፒቲሽን እኮ ለትዳር ነው እና እንደዚህ አይነት ሰው why would she be gone without telling me? Why wouldn't she tell me ስሜቷ ሳትሄድ? አንተ ቢዚ ነበርክና እንዳረብሽህ ብዬ ነው። በኋላ እንደዚህ እናወራለን ብዬ ስላሰብኩ እንደዛ ነው። መሳያ ከቪቪያን ጋር እየተነጋገረ እያለ ሜዳው ላይ ግን ጨዋታው ተጧጡፏል። It's fun. ለነሱ ግን like why is it a standard ለmarriage? She's good. I was the hype person, and I didn't do anything. I didn't even break a nail. Like, I can't say, like, you know, they did all the work. እነሱ ናቸው ሁሉን ነገር ያደረጉት በተለይ ፌቫና ሎያል በጣም በቃ እውነት እና like እነሱ ሲያስገቡኝ ዝም ብዬ ብቻ እያልኩ ነበር። ያ መቆሸሽ አልወድም፣ ፀጉሬ ማበላሸት አልወድም፣ ላበላብ መሆን አልወድም። Exactly, like ለምንድን ነው ለመቀማት ተዘጋጅታለች። ቆራጥነቷን ተመልከቱት። ታሸንፍላቸው ይሆን? Oh yeah. Even though the other girls are going to the spa, the girls that lost are going on a date where I get to know them a little bit more and we can talk and conversate before anything of that. There's no elimination based on your basketball skills. ኦፖነንቶቼ እንኳን Thank you so ለምንድን ነው የነበረው ታዲያ? በጣም ተጣጥሮ ለስፓ ምናምን ጎበዝ ሆነው ነው የተጫወቱትና ለሁላችሁም ቴንክ ዩ ማለት እፈልጋለሁ። ላሸነፍንበት ለድላችን የአራዳ ልጆች እንኳን ደስ አላችሁ። ወገናትና ህዝበታት አንድ ብር አንድ ብር Sorry, that was too much. I like that dude. ራሃ ስፓ አዲስ አበባ ከሚገኙት ቅንጡ ስፓዎች አንዱ ሲሆን በልዩ ልዩ አገልግሎታቸውና ጥራት ባላቸው ምርቶቻቸው ይታወቃሉ። ሴቶቹ ራሃ ስፓ በመሄዳቸው ልዩ ልዩ አገልግሎቶችና እንክብካቤዎችን አግኝተዋል። መጀመሪያ ላይ ማኒ ፔዲ ተሰራን። ከዛ በኋላ የቦዲ ስቲም፣ ከዛ የፀጉር ስቲም ታድለው ግን በነፃ ከሆነ የገቡት። እንደገና ደግሞ የተቀባናቸው ነገሮች ለፀጉራችን የት እንደሚጠቅሙን የትኛው ለፀጉራችን አይነት መጠቀም እንዳለብን ነገሩን። it was really nice። ጤናና ውበቱን መጠበቅ ለሚፈልጉ ሁሉ ራሃ ስፓ ተመራጩ መዳረሻ ነው። የመጣሁት ራሃ ስፓ ነው። በጣም ቆንጆ ኤክስፒሪየንስ ነበረ። በጣም ሪፍሬሽ አድርገናል። ቅቤ ነው። I hate ቅቤ በኢየሱስ። ኧረ ስፓ ውሰዱኝ። ለፀጉራችንም እንደሚያስፈልጋል የፊታችንን አይነት ቢያንስ አውቀንና ምን መጠቀም እንዳለብን አስረድተናል። የፀጉር ቅመማ ቅመም የሚቀሙት እንደዛ ራሳቸው ነው። ኢትስ ኦርጋኒክ ሶ ዋዝ ሪሊ ናይስ ላይክ አይ ፌል ላይክ የሆነ ፀጉሬ ቅልል ነው ያለኝ። ስቲም ገብቻለሁ፣ ማሳጅ አለ፣ ፔዲኪዩር ሜኒኪዩር በቃ ሁሉን ነገር አድርጌያለሁ እና አይ ላይክ ኢት። ላይክ ምግቡና ለእንደዚህ አይነት ነገሩ በሄዱ ላይክ
Hi, Lord. Hi, Victoria. Nice. Arada ይዤ መጥቻለሁ። ይመችሻል? ይስፋልኝ። አረድ ወረድ ቁሻ ጋንግና ለሹ ጓደኛዬ ነው እሱ አንፋይ መሳይቲን ከደ ምነው ብታስረን? ስልክ ያወራው ነበር። በጠዋት ከማን ጋር? ማሚ ጋር። የት ናት? አስመራ። ካልተገናኘን አሁን ወደ 5 ዓመት እየሄደ ነው። ከመጣው እዚህ ማለት ነው። በስልክ ብቻ ነው። በስልክ ብቻ ደግሞ የሚያስፈቃት ትንሽ ይጎድላል እና በጣም ትናፍቀኛለች። በጣም ከባድ ነው። እንደዚህ ግን ያጠገብ ልትሆን ነው የምፈልገው ሁሌ ላይ እንደዚህ እኔ ትንሽ ቢከፋኝ ትንሽ ብደሰት እሷ ጋር ነው የምደውለው። ደስታዬ ሀዘኔ I feel bad for her. አሁን እኔ አጠገብ መሆን ነው የምፈልገው እሷ። I'm sorry. Don't be, girl. Don't be sorry. ስለአንቺ ትንሽ ንገሪኝ ስፒሪቹ። ስለ እኔ ምን ልንገርሽ? ከምን ልጀምርልሽ? እንጂ ከአስተዳደግሽ አይደል ነው። የእኔ አስተዳደግ እንዴት ይመስልሻል መሰለሽ? ፍቅር የሆኑ ቤተሰብ ነው ያሳደገኝ። ማለት ያደግኩት እናት ወይ አባት ምናምን በጣም የለኝም። በእርግጥ የእናትንም በጣም አላቅም። አክስቴ ነች ያሳደገችኝ። የእናቴ እህት ነች ያሳደገችኝ። አይ ቲንክ እስከ ተወሰነ ጊዜ እናቴ ነበር የምትመስለኝ። እንዳልኩሽ ደግሞ አባቴንም አላውቀውም ምናምን ነገር። በአክስቴ ባል ነው የምጠራው ምናምን ነገር። ማለት የአክስቴ እህት አክስቴ የምትመስለኝ የነበረች ሰው ልጅ እናቴ ሆና ያገኘኋት አክስቴ ከሞተች በኋላ። ከዛ ግን ከእሷ ጋር መኖር ስጀምር ምንም በቃ አላሳደገችኝም ብዬሻለሁ። ፍቅሯም የለኝም። በቃ ከእሷ ጋር መኖር አልፈልግም ነበረ። የምታሳየኝ ነገሮች ምናምን ነገር በቃ እኔ እንደ ጥላቻ ነበር የምወስደው ምናምን እና በቃ ከአንቺ ጋርም አልኖርም ምናምን ብዬ አጎቴ ጋር ሌላ ዘመድ ጋር ሄጄ ምናምን ነገር ነው በመከራ እኔ የተታረቅነው። በግድ በቃ እኔ ለመሳም ማታረገው ጥረት የለም። ግን እናት ነች እናት ክጃት ነገር አምኜ ተቀበልኩኝ። አሁን ላይ እሷ የምትፈልጋቸውን ነገሮች ነው እንድትኖር ማድረግ ነው የምፈልገው። መቼ ነው እንደዚህ ቤት ኖሮኝ እንደዚህ ማደርገው ምናምን የምትለው ነገሮች አሉና በቃ እሱን እድሜና ጤና ሰጥቶኝ ከፈጣሪ ጋር የተቻልኩትን በቃ ተሟግቼ የምትፈልገውን ነገር አርጌላት ፊቷ ላይ ደስታ ማየት ነው የምፈልገው በዚህ ሰዓት። ወንድሜንም ደግሞ እንደዛው በቃ የሚፈልገውን ነገር እንደ ጓደኞቹ ማለት እንደነገርኩሽ ነው። አንገቱን ደፍቶ ነው የሚኖረው ምናምን ነገር እና እሷ ስራ ሄዳ እስከምትመጣ እንደዚህ ቤት ጠርጎ ወጥ ሰርቶ ልብስ አጥቦ ምናምን ነው በቃ እሱ የሚሸማቀቃል ምናምን በቃ ያን ሁሉ ነገር አልፎ እንዲኖሩ እፈልጋለሁ። ጥረት አደርጋለሁ። ስመጣ በእግሬ በ3 ቀን የመጣት አምልጥ ማለት ነው። በእግር ከባድ ነው በጣም። አሁን እዚህ ስመጣ እንደዚህ በእንትን She's so pretty, በስመ አብ። 3 ቀን በእግሬ ምናምን ወይኔ ስታሳዝን። ሴት ሆነሽ በረሃ ላይ የምትመጪው ነገር ትንሽ ይከብዳል። ከዚህም ከካምፕ ወደዚህ መምጣት ደግሞ ትንሽ እንትን ነው። ያው የካምፕ ነገር ጨራርሰሽ ወረቀት ሲይዘሽ በጣም እንደዚህ ወደዚህ ስትመጪ እንደገና እዚህ መጥተሽ ደግሞ ብቻሽን መኖር ምናምን አዲስ አበባ እንደመጣሁ 1 ዓመት ሙሉ በጣም ከባድ ጊዜን ያሳለፍኩት። አዲስ ላይፍ ለመኖር ቋንቋ አልችልም ነበር። እንዲያም ናፍቆት አለ። ያው የእሷ በጣም ሀርድ ነው። እኔም በራሴ በጣም ያሳለፍኩት ነገር አለ እንደሷ ባይሆንም እየሞከርኩኝ ነው ላይፌ ላይ ሰክሰስፉል ሆኜ ቤተሰቦችን ፕራውድ ለማድረግ እነሱን ለማሳረፍ። እኔም አዲስ አበባ ሙቭ ካደረግኩኝ ገና 2 ዓመቴ ነው። እኔም ከሀረር ነው ወደ አዲስ አበባ ሙቭ ያደረግኩት። እኔም ለቤተሰብ 1 ልጅ ነኝ። 2ታችንም 1 ልጅ ነን ለቤተሰቦቻችን። እኔም በቻልኩት መጠን እነሱን ፕራውድ ማድረግ ፈልጋለሁ። አባቴ እናቴንም በጣም ነው የምወድ። በቃ ሁለቱ ማለት የእኔ አለሞች ናቸው። ያው ለፋሚሊያቸውም እንደምታስብ ሴት ናት። ደስ ትላለች። አስተደጋጊ ደግሞ በጣም እንትን ነው የተለየ ነው። አሁን እናቴ ያሳደገችን ሲንግል ማም ሆና ነው ያሳደገችን። እኔ አባቴ አላውቀውም። ድሮ አያቴ ጋር ነበር የምኖረው። አያቴ ጋር ነበር የምኖረው።
ትጅሳችሁ ያ እንዴት ነው የሚባለው? እውነት ነው እንዲቀበጥናቸው እውነት ነው። ደስ የምትለያት ነበረች። በጣም እንደብዙ ሰው እንደውይ እናት ቀበጥናቸው የሚደረግልሽ ነገር አለ ወይኔ እንትን በተገዛልኝ ምናምን ስትይ በቃ ድንገት ይዛለሽ ምናምን ስታሳዝን በነጠላዋ ምናምን ይዛለሽ ትመጣለች ምናምን። እኔም እንደሱ አይነት ሴም ትሪትመንት እየተሰጠኝ ነው ያደኩት። ባይ ላይክ ልክ ባይ ዘ ዌይ ኢትዮጵያ አይደለም የተወለድኩት፣ ጅቡቲ ነው የተወለድኩት። አንቺ እስኪ እኔ ብቻ ዝም ብለሽ እየጠየቅሽኝ ነው። አስተዳደጌ እንዴት መሰለሽ? ጥሩ ፋሚሊ ያለበት አሉ አይደል? አባቴ ከደሞዙ እንዴት ነው በላይ ነው ያስተማረኝ፣ ትምህርት ቤት ያስገባኝ። ኦኬ። እናቴም እንደዛ በቃ ይሄ መስዋዕት ከፍለው የሚያስተምሩ ናቸውና ቴንክስ ቱ ጋድ ሁላችንን ማስተምረው ቢያንስ እንዴት ነው አሪፍ ደረጃ ላይ ያለን ልጆች ነው ያላቸው። ውጤቱን እኛም ብያየው ነው የተሟላ ኑሮ ኖሮኝ አባቴን ያጠገብ ኑሮኝ እንዳንቺ ቢያስተምረኝ ደስ ይለኝ ነበር። ባይ ዘ ዌይ ቀን አለው በነገራችን ላይ ጓደኞቼ ምናምን ነገር በቃ ትልቅ ቦታ ናቸው። አሁን ለዩኒቨርሲቲ ተመርቀው ምናምን ነገር ሳይ ያ ቤተሰብ ቢኖረኝ ብዬ አላማርም። ያው የእድል ጉዳይ ነው። ግን የተጻፈልሽ ነው። እግዚአብሔር ላንቺ የተሻለ ነገር ያቀርብልሻል። ፈጣሪሽ እንዴት ነው አንድ ቦታ ላይ ሲያስቀምጥሽ በምክንያት ነው። ለኑሮ ለማሸነፍ ብዙ ውጣ ውረድ አሳልፍ ያለሁኝ። I don't even feel like it's a dating show anymore. It's getting boring. የመጨረሻው what the hell? I feel so sleepy. የመጨረሻው የምር it's getting boring. ትምህርትሽን ትከሽ ምናምን በቃ መስራት እንዳለብኝ ምናምን ነገር ሲሰማኝ መስተንግዶ ምናምን ስራ ሰርቻለሁ። መስተንግዶ ይሄ ምናምን ብቻ አሁን ላይ ግን ተመስገን ነው። ያው ከቤተሰብ አልጠብቅም፣ ቤተሰብን እረዳለሁ እየሰራው ምናምን ነገር። በእናት በአባት እጅ አለማደግ ከባድ ነው። ስለ ወንድ አንደር ላሉት እህትና ወንድሞቿ እሷ እንዳለቻቸውና ለእነሱ ስትል ነው ብዙ አሁን መስዋዕትነት እየከፈለች ያለችው እነሱን ለማሳደግ ያላቸውን ለማሟላት ፍላጎታቸውን። ለልጆቹ ሳክሪፋይስ አለው። ያልሰራው ስራ የለም። እናቴም እንደዛ ናት። ያልሰራችሁ ስራ የለም። ለእኛ ሳክሪፋይስ ለልጆቻቸው የሚሆኑት እና ላይክ እኔም እንደነሱ መሆን ነው የምፈልገው። ላይክ ትዳር ይዤ ስቲል ስንት ዓመታቸው ኦልሬዲ ወደ 30 ምናምን ዓመት በህይወቴ ከእነሱ ጋር ጥላላቅ እሷ እንደተረዳኋት ሰላሳ ዓመት ነው እናቷ 30 ዓመቷ ነው እናቷ ትልቅ ቦታ ደረጃ ደርሳ ምናምን ማንም የሚፈልገው ነገርን አሳይተው ብቻ በቃ የተለየ ቦታ አላት ለአባቷ። ያን ተገንዝቤያለሁ። አድጌ ማለት የሆነ አትሊስት አሁን በትንሹም ቢሆን ሰርቼ የኔ የሆነ ነገር ማግኘት እችላለሁ። እንደዚህ ማድረግ ብታይ አሁን ራሱ አብራኝ ብትሆን ደስ ይለኛል። እንደዚህ ሳወራ ምናምን ብትሰማ ብትኖር ደስ ይለኛል። Can you guys give her a hug? Give her a hug. I'm giving her from here because I'm not there. እኔ እንጃ ምግብ የምሰራልኝ እኔ ምንም አልጠነው ሁሉ ነገሯ ይናፍቀኛል። ቆይታለች እና በጣም የሚደብረው ፓርት ደግሞ የሆነ ልጅ ነበርኩና እንደሞተ አብረን ነው የምናድረው እና የሆነ ተኝተን ነበረ። ማርያም ነበር በንጋታው ምናምን ነው መሰለኝና አላወቅኩም። እኔ እና ታናሽ እህቴ ነበርን። ቆይታለች መሰለኝ ከሞተች እና ስጠራት አሰማኝም ከዛ ምንጭ ጎረቤታችን አለች እጂ ስጠራት በቃ እናንተ ውጭ ውጡ አንዴ ምናምን አለች። ልክ ከወጣን በኋላ የሆነ ሰዎቹ መጡ ምናምንና ብዙ ሰው ቤታችን መጣ። ያላወቅንም እንደሞተች ከሞተ ሰው ጋር ነበር አይደል። ከዛ በቃ ምን እንዳደረገው አላውቅም። የሆነ ነገር አድርጎ ምናምን እንዳትገቡ ተባለን እዛ። ከዛ በቃ አክስቴ ምናምን እዚህ ነበሩ መጡ። እዛ ያለ ሰው የምንወዳቸውን ሰዎች ማጣት አንፈልግም አይደለ? የእነሱን ነገር ፔይ ለማድረግ እንሞክራለን። አንድ ሰው
I feel like I'm not watching a dating show anymore. It's just ማዘም ምናምን በጣም ነው በቃ የሚያስጠላኝ። ምንድነው አይ wish አሁን ሙሉ ቀን ሳስበው ነው የምውለው for real። ሁሌ ጊዜ የምፈራው ነገር ምንድነው? በህይወቴ አንድ ነገር ሳላረግላት Can you guys? I'm so sorry, but I'm gonna skip this part. I'm gonna skip it. ከሆነ ስንት ዓመት heart attack በጣም ሁለት ጊዜ አይሲዩ ገብቶ ምናምን የወጣው ባስደስታቸው ኢንዲፔንደንት ሆኜ እነሱን መርዳት በቃ ያማራቸው ማብላት ማጠጣት ምናምን። I'm so sorry ግን እንትናን አትመስልም። የሆነ የድሮ ጊዜ እንትን የሆነ እሁድ ምናምን ጠዋት የሚታይ የልጆች ጊዜ ነው ምናምን ነበር። እዛ ላይ የአፍሪካ ዳንስ የምትደንሰው ፊልም ካወቃቸው እሷ አይደለችም። አይ ነው ግን እሷን ትመስላታለች። just saying double gangers የሰፈር ሰው አንዳንዴ ምንድን ነበር ዘፈኑ? አንዳንድ እናቴ ነቷ ስለወለደች ዲቃላ ነው። ኧረ በስመ አብ ምንድን ነው እንዴ? ከፍሏት አቅም እንኳን አወራን። ኧረ ስለ እንትና ነገሩ አንቺ ለምን ላይፍሽ ማትናገሪ? ስሟ ጠፋኝ። ሰላም ሴቶቹ ልብ መቼ አወራችሁ? እሷ በማጋራት ትልቅ ግንኙነት አይ ነው የእነሱን ታሪክ ሰምታ የእሷ ታሪክ እንደነሱ ላይሆንላት ይችላል፣ ግን ሳይቅ we want to hear from you. አንድ ነገር አሁን በተሸናፊው ቡድን ያሉትን ሴቶች ወይ አዲስ አበባ እንዴት እንዳማረች ጊዜው ደርሷል። ካሜራ ላይ ነው መስጠት ሆት ዶግ ጎርሜት ድሮስ ከአሜሪካዊ ምን ይጠበቃል? Good. In progress. እንትን ይሄ ምንድን ነው የሚባለው የአይስ ስኬት አይነት ቦታ ነበር ሄድ ነው እና በጣም የሚያስቅ ነበረ፣ ግን በጣም ፋን ነበረ። ኮምፕሊትሊ ናቹራል ነበር። በጣም ደስ ይላል። ስኬቲንግ ሪንግ ውስጥ በጣም አሳክችኝ እና ታይም ፍላይ ያደረግብኝ በዛ ሰዓት እና I knew that one was a nice date. So እዚህ ያመጣሁሽ ልጆች በጣም ስለምወድ ነው እና እኔም የራሴ ልጅ እንደዚህ አይነት ነገር እናደርግ ነበረ በልጅነቱ። አሁን ትልቅ ነው 15 ዓመት። አንቺ ሀሳብ አለሽ ለልጆች? አዎ በደንብ የራሴ ፋሚሊ እንዲኖረኝ እፈልጋለሁ። ጥሩ ፋሚሊ ሴትል ማድረግ እፈልጋለሁ። ልጆች እንዲኖረኝ እፈልጋለሁ እና ልጆች በጣም እወዳለሁ። ኦኬ ደስ ይላል። ስለዚህ አሁን እኔ አንቺ ስልሻለሁ አንቺ እኔ እስኪ ሞክሪ። ሳሊዋ ነው ስታታ እንደዚህ አይነት ቦታ ለመውሰድ ሳሊዋ the first girl ኢፕሶቱ ላይ ያባረራት ሰዓሊ ነበረች። ግን ህይወት የነበረ 22 ነበርኩ። You are too young. በጣም when you think of yourself as far as in the relationship ነገር ያ ሰው ምን አይነት ካራክተር አለው ፐርሶናሊቲ ያለው የሚለው ነገር ነው በደንብ ማተር የሚያደርገው ብዬ አስባለሁ። በጣም ጥሩ እና ዴት በምታደርግበት ሰዓት ላይክ ዋይዝሊ በደንብ ማየት ጥሩ ነው ብዬ አስባለሁ ያንን ሰው። ምክንያቱም ላይክ ዴት ስታደርግ ኢትስ ላይክ ፎር ዘ ፊውቸር ራይት። ስለዚህ የምትመርጠው ሰው ዋይዝሊ ማየት አለብህ ምን አይነት ሰው እንደሆነ ከሚያወራው ነገር ከሚያደርገው ነገር ኢን ኤቭሪ ሞመንት ያንን ሰው በደንብ ኤክስኪውዝ ሚ ግን ማለት ነው ኢንተርቪው እየተደራረጉ ነው የሚመስለው። it doesn't look genuine የሆነ እንትን ያሳለፉት ከዛች ከሰላም ነች ከሆነች ልጅ ጋር ላይ this seem like የሆነ አድቫይስ እየተቀባበል እየተሰጣጣችሁ some shit like
And I always think they so ሲደረግ ዝም ብሎ like ለመደስታ ሳይሆን like ለpurpose አይደለም? ዮርዳኖስ እንኳን ነበረች ከሷ ጋር we did painting. Yo, and I thought I did decent. በሷ ፎቶ ላይ ግን ያሳዝነኛል እኔ ስትጽፈኝ እንደ ጦጣ አስመሰለችኝ። አንተን አይደለም እየሳልክ ያለሁት እኔ እንጃ። እኔም ደግሞ I try to do a color combination. That's what he said. አንተን አይደለም እየሳልክ ያለሁት. It's not even a human being. Oh, አቤት because እንደውም ይሄ ይሻላል ኢፕሶቱ ላይ ከሳለችው ምንድን ነው የምትሰሩት? አንተን አይደለም I try to do a color combination. See, I did a decent job. Yes. ተበላሸ ትንሽ What is that? ቢጫ ጥቁር ልጅ የእሷ ማለት ነው I give it 1 out of 10. Yours is 1.5. Decent my ass. አይ ከሩቅ ሲሆን እንደው ይመሳሰላሉ። ከኔ ይሻላል። His reaction. He looks like you. The color combination አግኝተዋለሽ። Look, አጉሩ ከለሩ ኧረ እባክህ ራስህ ነህ ዝም ብለህ So what do you think? Exactly. So far about me? About you. About as a person. Wait, first of all, መጀመሪያ ላይ like I thought you were like Allah. No, wait. You thought I was what? ያሰብኩበት ነው። ከውጭ የመጡ ሰዎች ሳቅ የራሳቸው ኮምፕሌክስ አለባቸው ነው ትንሽ superiority complex. But that's crazy because I think የምታውቃቸው ነገሮች ሁላ like በሀበሻ ሰዎች ተጽዕኖ ነው ያደግከው, which I love በጣም አለቀክም ብዙም ምናምን right? Culture. When you grow up in America as a presumed African American with no culture, you become proud to explain what your last name means, where your family's from. To know this, it gives you like an identity. Right. So whenever you come and embrace your culture and the love, it's something else. For me, it makes me so happy to come to my country and do something better. It's beautiful. It is. In fact, if I could, I would live here permanently. Right? That's my goal. Please, I'm begging you. እኔም ቴክሳስ ዳላስ ውሰደኝ አንተ እዚህ ና ኑር ፕሊዝ። እዚህ ነው መኖር ኢማጂን ውጭ ሀገር ለመሄድ ዴት አድርገውት ከተሳካላቸው ምናምን በኋላ እዚህ ነው የምኖረው ሲላቸው damn girl, I want to try this thing. 1, 2 ዴት እስከሆነ ድረስ በቃ tell me about you, your favorite color ምናምን እንደዚህ አይነት ነገሮች መስሎኝ ነበር ግን ነው ኤክስፔክት ካደረኩት በላይ ነው። They look so cute together. ሁለት አብረው ካልሆኑ አልፈልግም ይሄን ሾው ማየት። ሄጅሊ እንደማን እንደሚያሸንፍ I'm so ሲጀምር ሁለተኛው ጊዜ ሶስተኛው ጊዜ I don't know ጎትቶ የጣለኝ ራሱ ነው እና obviously ይንከባከበኛል ግድ ነው። We see you. ለምን ይቆጨኛል? ቤተሰብ እንዳለ ሆኖ ትዳርም ብዬ ከገባሁበት ያው ቤተሰብ ነው የሚኖረው። እኔም የራሴ ኑሮ ነው የሚኖረው። በቃ ደስ የሚል ልጅ ነው። ላይክ ለትዳርም የምታስቢው አይነት ወንድ ነው። ትዳር ይፈልጋል ምናምን ነገር እና ያው
ማለት ለኔ ለትዳር ይሆነኛል ብለሽ የምታስቢው አይነት ወንድ ነው ሞር ከዚህ በላይ በጣም ቀርቤ ከዚህ በላይ ጊዜ ኖሮኝ ምናምን ነገር ከሱ ጋር አሳልፌ እሱን በጣም ባውቀው ደስ ይለኛል Best night ነው ሴንቹሪ ነው በለጠችኝ በባስኬትቦል ገርመኝ በአንድ ሀፍታ እንዴት where was this እኮ ሌላ ጊዜ እንትን ነው ሴንቹሪ ነው ይሄ ነገር መሳያ ሄርሚ ጋር ከመሄዱ በፊት ጊዜውን ተጠቅሞ ከሌላ ሰው ጋር ቆንጆ ጊዜ እያሳለፈ ነው። I'm good. I got you something. Oh, thank you. You're welcome. How are you? በድምጿ ነው የለየኋት በድምጿ ነው የለየኋት you feel me? I mean, I was glad to see, Despolat and Z Akabalachu. I was glad to see more personality. I didn't see much from her. Again, Nahun Tinish, like, Fagdata Yo and Dasaling. Bazamakanat. Salam, Mamish. I wanted to make sure you're feeling better. Put you up. Salam, Mama. Tashakulit Arani. Thank you so much. Oh. ዝግጅት አንቺ ነው ያዘጋጀውልሽ ይቅርታ ስላስቆየሽ እንዴት ክሪንጅ እንደሚያደርገኝ እኔ ግን እንደዚህ ነገር አሳዝናለሁ ደስ አይልም አሁን ከዚህ በኋላ በደንብ አመሰግናለሁ እና ጥያቄዎች አለሽ የምትጠይቂኝ የምትፈልጊ አዎ አለኝ በጣም ብዙ ላይሰለችክ ምን መሰለህ መጠየቅ ዴት የምታደርገው ዝም ብለህ አላ ነው ወይስ ሪል የማግማት ፕላን አለክ ምናምን የራስ የሆነ ፋሚሊ መመስረት ትፈልጋለህ ወይ? አዎ እሱ እውነት ነው እኔ ከሁሉም ነገር በላይ እውነት ነው the most important thing እውነት ነው ፋሚሊ ነው ቆንጆ ለኔ እውነት ነው ካገኘው በዚህ እውነት ነው በጣም ደስ ይለኛል አንቺስ ስንት ልጆች ነበሩ ያልሽኝ በጣም ብዙ 10 ነው ያልሽኝ 10 ምን አላት ሳልወፍር ቶሎ ወለድ አደረግና አዎ ያንቺ ናቸው እንዴ እስኪ ምንም ነው ማለት ነው በጣም ቀልደኛ ሆንሽ ያ አንድ መሆን አለበት it feels so cringe የነዚህ date it feels so cringe በቃ the only real date like mutual thing ያለበት የነዛ ነበር ከመነጽር ጋር this they're both cringed out በቃ በእናትህ ከነዳንስ ነበርኩ የተለማመድኩት ይዛል ታስታውሳለህ ግን አዎ ጋብሪኤልን አይ ትንሽ እንዴት ነበር እኔ መዘፈን አልችልም እንዴ ተዘፍናለህ እንጂ መቼ አሁን መቼ ዘፈንኩ እኔ ከዘፈንኩ በኋላ አንተ ነህ ተረኛ ኧረ ምን ጉድ ውስጥ ገባሁ ዛሬ ልቤን ስለሰበርከው ኧረ በስመ አብ ልብሽ እስኪ ዘፈንልኝ ልቤ እሺ ተነስቼ ልስፈንልክ እሺ ምን ልስፈንልክ ቆይ ትቆማለህ እንዴ ቆይ ቆመለሽ አይ ቆይ ላስበው ትራል የያዛኝ ፍቅር ለመውደድ አይመች ልቤም ያላንተ አልሆነም ሰዋያኝ አላየኝ ጉዳይ አይደለም አልስሰው ምናለ ለጉድ ነው ትነሳለህ ለጉድ ነው ለጉድ ነው አያድረስ ነው እውነት ማድረስ እንደዚህ አይነት ሰው ጌም እንኳን ተሸነፍን የሚያስብል በቃ የሆነ ደስ የሚል ነበረ ተዘፍናለች በእውነት አይ አለፍ ኦኬ ግን ቆንጆ ድምጽ ትንሽ ፕራክቲስ ያስፈልጋል ግን አላት ድምጽ አንቺ በትምህርት እና በስራ የኢትዮጵያ ዘፈን የሚሰማ ካልሆነ በጣም የምወደው ሜካፕ አርቲስት ነኝ ሜካፕ ሰራለሁ ሰርግ ምናምን ፋሽን ሾው ላይ አንዳንድ ደግሞ ፍሪክ ዘፋኞች ምናምን ፍሪክ የምን ፍሪክ እሺ ጀማሪ ዘፋኞች ላይ ጀማሪ ዘፋኝ ታውቃለህ ጃምበሩ
ወይኔ ጉዴ አረጋት ንገሩልኝ ቆይ ፍሪኪ ምን ማለት ነው ፍሪኪ ምን ማለት ፍሪክ ማለት ፍሪክ የለም እናንተ ሀገር ሞልቷል ግን የተለየ አይነት ፍሪክ ነበር ከዴ ኧረ ፍሪክ አልነበር ፍሪክ ነበር ኧረ ወቴ ሰምቼ እንኳን አላውቅም ኧረ ሄርሜላ እሷ ታሪክ ናት ራሷ ታሪክ ነች ቀልደኛ ናት ትዘፍናለች ያገባኛል ምንድነው ፍሪኪ አስሬ ፍሪኪ ምናምን የምትለኝ እንደ ፍንዳታ ማለትሽ ነው ያ ፍንዳታ ኦኬ ፍሪክ ማለት እኔ ሀገር ማለት አሜሪካ ማለት ታንኮ ሌላ ትርጉም ነው ያለው ላይ ለምን ኢትዮጵያ ውስጥ ፍሪክ የሚባለው ቃል ሲጀመር ከየት ነው ማን ነው እንዴት ነው የጀመርነው because እኔ like ፊልም ላይ ምናምን ፍሪክ ምናምን ሲሉ እኔ ማውቀው ፍሪክ ይሄንን ነው like Jesus Christ man አይነት ሰው ፍሪኪ እንደነዚህ አይነት ሰዎቹ በዚህ ሀገር ግን የተለየ ነገር ነው አይደለም እንደ ደስታ ነው አረ ደስታ አይደለም የሆነ ፍሪክ እንዴት ነው እስቲ ቆይ መንገድ ላይ ምናምን ካገኘው ፎቶ አንስቼ ያሳያል አሁን ይሄ የሆነ ዘፈን አለ ዱርዬ አትልም እንዴ ዝም ብላ ምናምን ነው ታውቃለሽ የሪክ ጄምስ እኮ ነው ታውቃለሽ ሪክ ጄምስ ምን አልከኝ ሪክ ጄምስ የሚባል ታውቃለሽ እስቲ ያሰማኝ አዳምጥሻለሁ አሁን በዚህ ሰዓት ሱፐር ፍሪክ እኮ እንደሱ በላ አሁን እያልክ አታሳየኝም ወይ ጉድ ችግር የለውም ሞክር እባክዎትን በጣም ግራ ገባኝ እና እንደ የሆነ ሪክ ጄምስ ሱፐር ፍሪክ ነገር መሰለኝ እና እንደ ስድብ ወሰድኩ ግን አሁን ብረን ብሎ ሳዳምጣት እንደ አይገስ እንደ ፍንዳታ ማለት ነው ፍንዳታ ነው እንዴ እኔ ድሮ ፈነዳለሁ በጣም ፈነዳ በእናት ፈነዳለሁ አልፈነዳም በሰነ ስርዓት በጠረጴዛ ላይ ስለተቀርብና አልፈነድም እጅ በደረት አዎ እንደዚህ ነው መቀበል እንደዚህ ኮስተር አራቄ ነው እንዳታ ሽፈታ ለቀቅ አንቺስ እንዴት ነው ስሜትሽ ስለኔ you're so sweet እንደዚህ በዚህ ነገር እንደዚህ አሁን አልጠበቅኩም ነበር በዚህ ላይ again thank you so much for the gift of course no you're too kind I love that thank you so much no it's not because she's nervous ብቻ አይደለም እንትን ቋንቋ barrier አለ ሁለቱም ጋር it's just so hard and oh my god they pause እንዳረኳት ስታምር ትንሽ ዋይን ጠጥተናል አወራን ምናምን ደስ ይል ነበር Dayton, I started to see like a Layla side, Kaswagara. She opened up Badam, Bana, Sit Aura. She seemed sincere. Lene Despelingal, she has a nice smile, and it was so a good one-on-one. Kaswaga Yasalaku. Cheers. Cheers. Kenny Don Multimedia. The elimination part. Okay, let's guess. ማንን eliminate እንደሚያደርጓል አሳዩን ሴቶቹ first full one-on-one ከግማሾቹ ጋር እኮ አልነበረውም how are we gonna know sorry so obviously ከአምስቱ እንደዚህ ለብቻቸው ካናገራቸው I'm not sure አምስቱንም eliminate የሚያደርጋቸው because he got a chance to know them better ከነዛ አምስቶቹ ማለት ነው I feel like ቀይዋን eliminate የሚያደርጋት ነው የሚመስለኝ መጀመሪያ ኤፒሶድ ላይ አይነት ሉክ የሰጠቻት ለዘፋኛ I don't know let's go for her ሆቴል ማኔጅመንት የምትማረው በዚህ ፕሮግራም እንደሚታወቀው የቅርጫት ኳስ ውድድር ነበር እንዴት እንደወደድኳት ይሄ የቅርጫት ኳስ ውድድር የተዘጋጀ ይሄ የቅርጫት ኳስ ውድድር የተዘጋጀው የእናንተን የማሸነፍና የውድድር ስሜታችሁን ለማወቅ ነበረ እንግዲህ እንዳጋጣሚ ሆነው አንድ ተወዳዳሪ ብቻ በህመም ምክንያት ሳትሳተፍ ቀርታለች ቀጥሎ የምጠራችሁ ከአሸናፊው ቡድን የሆናችሁ ናችሁ መመረጥ እንኳን በዚህ ሰዓት ይህን ያህል ከባድ እንደሚሆን አልመሰለኝም ግን ፌቨን ሳራ
Yeah, Sarah እንደማትባረር I knew it. She's so cool. እድልም she's የሚቀሩት እንግዲህ የተሸናፊ ቡድኖች ናቸው ማለት ነው። ግን የተለያየ እድል ተሰጥቷችሁ ከእናንተ ውስጥ አንድ ሰው ለመምረጥ ተሞክሯል። የቅርጫት ኳሱን ያስቆጠረችው ቤቴል ናት። ስለዚህ ቤቴል ከኃላፊው ምድብ ትመደቢያለሽ ማለት ነው። ያ ቤቱ አሁን የመጨረሻው ሰዓት ላይ ደርሰናል። ወደሚቀጥለው የላጤው ፕሮግራም የማታልፈዋን ተወዳዳሪ የምንለይበት ሰዓት ነው። ለሁላችሁ መልካም እድል እመኛለሁ። መድረኩን እነዛኞቹ ካልገቡበት ባስኬትቦል ስላሸነፉ ብቻ በቃ ልተው። በጣም ደስ ብሎኛል። ሰዓት ያለፍኳችሁ ወይ ሄርሜላን ነው። ሄርሜላን ያስወጣት ይቺን ነው የሚያስወጣት። ቢካዝ wait አራለሽ ከባድ ነው። ፊት ለፊት ያለችው ከላይ ጠቆር ያለ ከታች እና እንደዛ ሲያሳዩ it makes it a little bit more difficult than I like. Raya. Rahel እንደማያስወጣት we already knew because like I don't think ሄርሜላን የሚያስወጣት እንደማያስወጣት አውቄ ነበር። ሄርሜላ ነው they got something they like, you know, ከበደኝ ግን I have to make the decision. Jordanos, I had a wonderful time ከአንቺ ጋራ. I feel like በደንብ ብሎ አሁን ትንሽ ተግባባን። ስለ ህይወትሽ ታሪክሽን ስለነገርሽኝ እንዴት አስተዳዳግ እንደነበርሽ አሪፍ ነው አላልኩም። እሷን ነው የሚያስወጣት። ደስ ብሎኛል። ያው ኢሉሚኔትድ ባልሆን ደስ ይለኝ ነበረ። ወርክአውት አላደርግም ብዬ ስዕሉ ነው is the drawing. ያንቺ ደግሞ ፓሽንሽ is the drawing. ደግሞ በጣም ደስተኛ ስለሆንሽ እኔም በጣም ደስ ብሎኛል። ትንሽ ያሳስበኛል ግን አይሆንም ብዬ አስባለሁ። አሁን ይሄ በጣም ከባድ ነው ለኔ። እቺ መጨረሻ እየደረሰች ነው የምትመለሰው። ያቺን ነው የሚያስወጣት። ከባድ ነው። ሳሊዮን the artist እቺ ዮርዳኖስ what artist? What? I did not expect እሷ እንደምታል I did not in comparison ከሁለቱ ጋር ግን ደግሞ okay Vivian very special girl. I didn't feel like you were there for me. Vivian already knew ግን አብረው እንደማይሆኑ she already knew so በሁለተኛው የላጤ ፕሮግራም ላይ እንግዲህ ከተወዳዳሪዎች መሀል መሳይ አንቺን አልመረጥሽም። ምን ተሰማሽ? ያው ደስ አላለኝም ግን መውጣት ስላለብኝ የባስኬት የነበረው ጊዜ አልተሳተፍኩም። የዛኔ ደግሞ ታምሜ ነበር ምናምንና ያው ለመሳተፍ ትንሽ ሞክሬ ነበር አልቻልኩም። ተግባብተናል ብዬ አስቤ ነበርና ምንም እንደዚህ አላሰብኩም ነበር። ምንም ከማስበው ነገር ምንም የቀየረው ነገር የለም። አሁን ላይ ደግሞ ምንም ነገር አልተሰማኝም። ያው መውጣት ስላለብኝ ወጣሁ። ስለ ጓደኞችሽ መናገር የምትፈልጊው ስላሳለፍሽው ጊዜ መናገር የምትፈልጊው ነገር ካለ? they were too touched just ነው መስጠት። አዲስ ጓደኞች አግኝቻለሁ። ጥሩ ጊዜ አሳልፈናል። እኔ ደስ አለኝ እና አይቆጨኝም በመውጣቴ። ያው በባስኬትቦል ስላሸነፉ ብቻ ለመውጣታቸው ነው። ምዕራፍ መልካም እንዲሆን እንመኝልሻለን። ስለ ሁሉም ነገር በጣም እናመሰግናለን። እኔም አመሰግናለሁ። ቪቪያን ዛሬ ወደ ቤቷ እንድትመለስ ተወስኗል። ቪቪያን ባስኬትቦል ጨዋታው ላይ ባለመሳተፏ እድሏን የእውነት አበላሽተው ይሆን? ቀጣዩን የህይወት ምንድነው ግን ባስኬት አረብስ ማምን በቃኝ። ብቻ እንትን የሚልበት ነገር የለም ግን
Yeah, ደስ አላለኝም። exactly. ግን ከሆነ መቀበል ነው። ኢትስ ኦኬ። የኔ የቀሩት ቆንጆ ሴቶች ደግሞ ውይ ስታምር ግን ጽቦ አይደል ምን ያልከ ይሄማ ጊፍት ነው ከባሌ ትያለሽ። ይኸው አስተያየቷ በኤዲቲንግ ለምንድን ነው የሞት ምናምን የሚያስመስሉት? አቦ እኔ የሚፈልገው ነገር ሊያሳዝኑ ያንተ ጋር እንዴ the girl who is in love ገና እንዳየችው ወታለች እንዴ? እንዳየችው መጀመሪያ ገባችሁ? she was like እንደዛ ያየችው she fell in love. anyways በቀጣይ ሳምንት እና ቀጣይ ሳምንት የሚያሳዩት ሁሉ ይጫወቱ ነው። I'm gonna make another video ለሱ ደግሞ because I don't want it to be so long already. 40 ምናምን ደቂቃ በፈጣሪ ሰዓቱ ሄዷል። nobody's even gonna watch my video most probably. Good, like I'm gonna make another video for today. Bye. I'm gonna see you in the next video. Bye.